ልጅ ከእናት ቡና ጋር የተዋወቁት የዛሬ 37 አመት ነው። በአሁን ሰዓት እድሜዋ ከፍ ያለው በዘረመል ጥናት እቺ ነች። የሁሉም በዘመን የትኛውም በአለም ቦታ ያለው ኮፊ አረቢካ የተነሳችው ቦታ እቺ ቦታ ነች። የዘርግንድ የዘረመል እየተጠና ሲመጣ የመጀመሪያ እንኳን ደህና መጣችሁ ከእናታችሁ ጋር ለመተዋወቅ ነው። እኔ እናቴ ነው የምለው። የቡና ታሪክ ሲነሳ ከዚህ ነው የሚጀምረው። this is a sport የዘረመል አጥኚዎች ምን ያሉ የዚችን ዘር ወስተዋል። በአለም ላይ እንግሊዝ ሀገር ውስጥ ነው ያለው ቦምብ ፕሩፍ ቦምብ ፍንዳታ የሚቋቋም የቡና ናሙና አለ ይደረቀ መቼ ሄደ በ15ኛው ክፍለ ዘመን ሄደ። የቡና ናሙና የትኛውም የዘረመል አጥኚ ከሷ ይወስድና ዲኤንኤ አጥንቶ ሲመጡ የሚወድቀው የት ጋር ነው? እዚች እናት ጋር ነው። ለዛ ነው እናት ቡና ያልኩት። ሀዳር ሄዳችኋል? አፋር ሉሲን የቡናዋ ደግሞ ኮፊ ሳፒየንስ እዚህ ነው። ሆሞ ሳፒየንስ እዛ ሄዳችኋል? ይሄው እንደ ስፖት ኮፊ ሳፒየንስ ቦታ ነው ያላችሁ ለማለት። ፍሬንች ኢታሊያን ኮፊ ኤስፕሬሶ ሞካ ምናምን ነገር በኋላ ላይ በየሀገሩ ሲሄድ ይቀጥናል። በየሀገሩ በየአካባቢው ጎረቤት እኛና አንተ የምንጠጣው ሊለያይ ይችላል። that is our own way of developing ማለት ሞዲፋይ ማድረግ ማለት ነው። ስለዚህ ካላዲ ታሪክ መጀመሪያ ካላዲ ያገኘው ካፋ ነው። ካልአዲ ነው። ካልዲ የመን ለኛ ይማንች ብሎ የየመን ነው ስለባ ታሪኩን ስለወሰዱት ነው። እዚህ ጋር አንድ ቁልፍ ነገር ልንገራችሁ። ፐርሺያ ነች መጀመሪያ ቡና ወሰደችው፣ የመንም አይደለችም። just fact አሁን ፋክት ነው። ፐርሺያ ነው የኛን 1450 በኋላ ነው የመን ንግድ ውስጥ የገባችው። ጥያቄ የሚሆነው ራዜስ ቡንቹም ብሎ በ890 የጻፈውን እንዴት አድርጎ ነው በ17ኛ ኮፊ አረቢካ የሚባለው የት ገባ? ያው ሁሉ 600 አመቱ የት ገባ ነው ጥያቄ። ስለዚህ ቡና የኢትዮጵያ ነው እና ከከፋ ነው የተገኘው።